ሰላም ሰላም ወንድሞች እንዴት ናችሁ? ሰላማችሁ ይብዛ። ፓስተራችን ነቢዩ ኡርጌሳ ነኝ። ሰላማችሁ ይብዛ። የተከፈተ መለኮታዊ ብርሃን ዓለም አቀፍ ቤተክርስቲያን በራይ ነኝ። ጌታ ትልቅ ነው። እግዚአብሔር ከእናንተ ጋር ይሁን። በዚህ ሰዓት እግዚአብሔር ያደረገው ድንቅ ነገር ተመልከቱት። ሰው ያስባል፣ እግዚአብሔር ይፈጽማል። በዚህ ቤተ ክርስቲያን እቺ እኔ የሚያገለግልበት የቸርች አድራሽ ነው። ጌታ ትልቅ ነው። እግዚአብሔር ትልቅ ነው። ሐና ስትናገር እንዲህ አለችው፣ አፌ በጠላቶች ላይ ተከፈተ፣ በመዳኑ ደስ ብሎኛል። አትታበዩ፣ በኩራትም አትናገሩ፣ እግዚአብሔር አዋቂ ነው አለችው። ማይ ጋድ ኢየሱስ ጌታ ነው። ጌታ ትልቅ ነው። እግዚአብሔር ትልቅ ነገር ያደርጋል። ሰው ያስባል፣ እግዚአብሔር ግን ይፈጽማል። ይስሐቅ ብዙ ቦታ ጉድጓድ ቆፍሮ ነበረ። የፍልስጤምን ሰዎች ቀንቶ አፈርም ሞላበት ይላል። ይስሐቅ ከዛ ከተማ እልፍ ብሎ ወደ ሌላ ጉድጓድ አስቆፈረላል። ከዛ በጣም የሚገርም ጉዳይ ትልቅ ምንጭ ወጣ። ትልቅ ምንጭ የሚገርም ጉዳይ ነው። በጣም ትልቅ ምንጭ ወጣ። ይሄ ትልቅ አስደናቂ ትልቅ ምንጭ ነው። በይስሐቅ ላይ የወጣ ምንጭ። እኔም እግዚአብሔር ረድቶ እግዚአብሔር አግዞን ይህ ደረጃ ደርሻለሁ። አሁን ይህ ቦታ የቸርች ቦታ ለመገዛት ይህ ቦታ ለመገዛት ሰዎቹም እየተባበሩ እያገዙ ነውና እግዚአብሔር ፍቃድ ከሆነ ይህ ቦታ እንወርሳለን። ይህ ቦታ በእኛ እጅ እግዚአብሔር አሳልፎ ይሰጣል። እናንተም እግዚአብሔር የሰጣችሁት ነገር እግዚአብሔር ነቢይ ኡርጌ እግዚአብሔርን ባርኮኛል ለአቅምም ለጸጋም የምትሉ ሰዎች አሁን የቸርች ቦታ እየገዛ ስለሆነ ባላችሁበት ቦታ ለምሳሌ ዱባይ ውስጥ ያላችሁ ሴቶች፣ ኳተር ውስጥ ያላችሁ፣ ጆርዳና ውስጥ ያላችሁ፣ ሳውዲ አረቢያ ውስጥ ያላችሁ፣ ዋሽንግተን የተለያየ ከተማ ውስጥ ያላችሁ ሰዎች ይህ ድምፅ የምትሰሙ ሰዎች አሁን የቦታ እየገዛ ስለሆነ በዚህ ግንቦት እና ሰኔ ወደዚህ ያሉ ቀን ውስጥ ሰውየው ብሩ አስገብታችሁ ጨርሱ ብሎ ነበረኝ። በእነዚህ ኬዝ የተነሳ ሀሳብ ላይ ነኝ። አሁን አይዞ ነቢይ የምትሉ ሰዎች፣ ይህ ድምፅ የምትሰሙ ሰዎች አይዞ፣ ጌታ ይረዳል፣ ጌታ ያግዛል፣ ጌታ ካንተ ጋር ነው፣ በርታ የምትሉ ሰዎች ከጎኔ ቆሙልኝ። እኔም ባለኝ ጸጋ በአገልግሎት እረዳችኋለሁ፣ በአገልግሎት አግዛችኋለሁ። ዘመናችሁ ይባረክ። ይህ ቦታ እንወርሳለን። ይህ ቦታ የኛ ነው። እግዚአብሔር አሳልፎ ሰጥቶኛል። እግዚአብሔር አሳልፎ ይሰጠናል። ይህ ቦታ መጀመሪያ ሰው አይተዋል፣ ኳር ጉባኤ አይተዋልና አሁን ይሄ አድራሽ ነቅለን ወደ ሌላ አድራሽ ለመስራት መጀመሪያ በጣም ከባድ ነው። ቸርቹ አንዴ ተክሎታል፣ ለማፍረስ ራሱ ከባድ ነውና እግዚአብሔር የረዳችሁት 5,000 ቢሆኑም 10,000 ቢሆኑም 20,000 ቢሆኑም እግዚአብሔር በልባችሁ ውስጥ ያስቀመጠው ነገር ተባብሩ ይላለው። በመላው ዓለም ዙሪያ ያላችሁ ሰዎች፣ ከኢትዮጵያ ውጭ ያላችሁ ሰዎች፣ ይሄ ድምፅ የምትሰሙ ሰዎች ዘመናችሁ ይባረክ። ለኔ ሳይሆን የቸርች ነውና ተባበሩልኝ ይላለው። የቸርች አካውንት ጽፌ ልካለሁ 1053 56 00 5 47 ኡርጌሳ ሆሲሶ ቴካሙ። ይሄ ነው። ጌታ ትልቅ ነገር ይሰራል። ጽፌ ልካለሁ። ዘመናችሁ ይባርክ። በመላው ሀገር ውስጥ ያለ ሰዎች ለምሳሌ ዱባይ፣ ቤሩት፣ ጆርዲያ፣ ኳተር፣ ሳውዲ አረቢያ
አሜሪካ ዋሽንግተን ድምፅ የምትሰሙ ሰዎች ዘመናችሁ ይባረክ። የተከፈተ መለኮታዊ ብርሃን ዓለም አቀፍ ቤተክርስቲያን ባራይ ነኝ። ዘመናችሁ ይባረክ። ተባረኩ። ታንኪዩ